الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. أما بعد بإذن الله سبحانه وتعالى سنواصل درسنا إن شاء الله تعالى يا الله سبحانه وتعالى فكرك هنا درساتችን የምንቀጥል የሆነ ሂዳያቱል ሙስተፊድ في احكام التجويد የሚለውን ኪታባችን የምንቀጥል ይሆናል። ባለፈ ላይ አህካሙን ሰኪና ወተን ያየን ኢዝሃርና ኢድጋምና አይተን ነበር ያቆምነው ማለት ነው። ዛሬ ደግሞ የአላህ Subhanahu Wa Ta'ala ፍቃድ ከሆነ አልኢቅላብ ከሚለው የምናነሳ ይሆናል ማለት ነው። በፒዲኤፉ ገጽ 24 ላይ ታገኙታላችሁ። ገጽ 24 ላይ የምታገኙት ይሆናል ማለት ነው። በፒዲኤፉ ገጽ 24 ላይ ታገኙታላችሁ። ናም ጥያቄ ይላል። ናም ثالثا الإقلاب ይላል። ናም 23 እና ገጽ 24 አካባቢ ላይ ማለት ነው። 23 እና 24 ላይ ነው የምታገኙት። ثالثا ሶስተኛው الإقلاب ኢቅላብ ነው። ኢቅላብ ብሎ ማለት መገልበጥ ማለት ነው። ሶስተኛው የመጀመሪያው ኢዝሃር አየን፣ ከዛ ኢድጋም አየን፣ ከዛ ቀጥሎ ሶስተኛ الإقلاب ኢቅላብ ነው ይላል። سؤال ጥያቄ ይላል ማሐዱ الإقلاب لغة واصطلاحا በሐዱ ምንድነው ወይም ምን ማለት ነው? ማሐዱ ምን ማለት ነው? الإقلاب او الإقلاب ኢቅላብ ማለት ምን ማለት ነው? ሙዳፍ ስለሆነ لغةን ከቋንቋ በስተኩል ከቋንቋ አንፃር ስናየው واصطلاحا ከተጅዊድ ዑለማዎች አንፃር ስናየው ኢቅላብ ማለት ምን ማለት ነው ይላል። نعم ማሐዱ الإقلاب የኢቅላብ ሐዱ ምንድነው ወይም ኢቅላብ ማለት ምን ማለት ነው? ሉገተን ከቋንቋ አረብያ ወይ በአረብያ ቋንቋ ሲቀመጥ ማለት በአረብያ ግራመር ሲቀመጥ ኢቅላብ ማለት ምንድነው? نعم ወስጢላሃን በስጢላህ ደረጃስ ስጢላህ ብሎ ማለት የተጅዊድ ዑለማዎች የተስማሙበት ማለት ነው። አማ ሉጋ አው አማ ሉገተን ማለት ነው በቋንቋማ ደረጃ አማ ሉገተን በቋንቋማ ደረጃ فهو تحويل الشيء عن وجهه ተሕዊሉ ሸይኢ አን ወጅሂ ማለት ነው። በቋንቋ ደረጃ ሉጋ ማለት ፈወሱ እኮ ተሕዊሉ ማዞር ነው። ሸይኢ የሆነ ነገር አን ወጅሂ ከነበረበት አቅጣጫ ዘወር ማድረግ ነው ይላል። በአንድ አቅጣጫ እየሄደ ነበር፣ ከዛ ዘወር ስናደርገው ኢቅላብ ብለን እንጠራዋለን። ቀለበሁ ገለበጠው ማለት ነው። ከነበረበት ዘወር ስናደርገው ነው ይሄ ኢቅላብ ተብሎ ይጠራል። ተሕዊሉ ሸይ عن وجهه ከነበረበት አቅጣጫ ዘወር ማድረግ ምን ተብሎ ይጠራል? ኢቅላብ ተብሎ ይጠራል። አማ ሉጋ ከቋንቋማ አንፃር ስናየው ፈወሱ ከተሕዊሉ ማዞር ነው። الشيء የሆነ ነገር عن وجهه ከነበረበት አቅጣጫ ወአማ እስጢላሃን ከእስጢላህ ደረጃማ ቋንቋ አየን ከተጅዊድ ዑለማዎች ስምምነት ፈወሱ جعل حرف مكان حرف آخر فوسكو جعلوا ما دغنو حرف مكان በአንድ حرف ቦታ ላይ حرف آخر ሌላ ፊደልን ማስቀመጥ ማለት ነው። مع مراعاتي ከመጠበቅ ጋር الغنة مع مراعاة الغنة غنان ከመጠበቅ ጋር غنة ከመኖሩ ጋር ማለት ነው። ይሄ እንግዲህ ኢቅላብ የምንለው ምንድነው? መገልበጥ ነው። ስንገለብጥ ምንድነው የምናደርገው? ጉና ይኖረዋል። ያንን አንዱን ፊደል በሌላ ፊደል መቀየር ማለት ነው። አንድ ፊደል ነበረበት ያንን ፊደል በሌላ ፊደል ቀይረን እናስቀምጥበት በዛ ቦታ ላይ እናስቀምጥበት ከሆነ ኢቅላብ ተብሎ ይጠራል ነው የሚላችሁ። ወአማ እስጢላህ በእስጢላህ መደረጃ ፈሆሱ ጀዕሉ ማድረግ ነው ሐርፊ መካኒን በአንድ ሐርፍ ቦታ ላይ ሐርፊን አኸር ሌላ ፊደል ማስቀመጥ ነው ይላል። ማዕሙራቲ ከመጠበቅ ጋር አልጉናህ ጉና ከመጠበቅ አልጉነቱ ሰውቱ ሙሽተሚ الذي يخرج من الخشم ብሏል። ሰውት ምንድነው ማራኪ የሆነ ድምጽ ነው። ከኸይሹም ወይም ከኮሽኮሽ የሚወጣ ማራኪ ድምጽ ጉና ብለን እንጠራዋለን። ናም ይህ እንደዛ አድርገን ጉናን ከመጠበቅ ጋር ማውጣት ምን ይባላል? ኢቅላብ ተብሎ ይጠራል። አመ ሉገተን ፈወ ተሕዊሉ ሸይእ አን ወጅሂ ከአንድ አቅጣጫ
ማዞር ማለት ተሑሉ ሸይ ማዞርና አንወጂ ከነበረበት አቅጣጫ ዋማ እስጢላህ በእስጢላህ ደረጃማ ፈወኩ እሱ ጀዕሉ ማድረግ ነው ሐረፊ መካንን በአንድ ፊደል ቦታ ላይ ሐረፊን አኸር ሌላም ፊደል አምጥቶ ማስቀመጥ ይላል مع ሙራዓቲን ከመጠበቅ ጋር ጉናን ከመጠበቅ ጋር ጉና መኖር አለበት ይላል ከም حروف الإقلاب የኢቅላብ ፊደሎች ስንት ናቸው ከም ስንት ናቸው حروف الإقلاب የኢቅላብ ፊደሎች ስንት ናቸው ይላል جواب حرف واحد አንድ ሐርፍ ነው የኢቅላብ ፊደል وهو الباء እሱም ባእ ነው ማለት ነው ከባ በፊት ኑነ ሳኪናና ተንዊን ከመጣ እንገለብጠዋለን ማለት ነው በቃ ባጭ ከባ በፊት ኑነ ሳኪናና ተንዊን ከመጣ እንገለብጠዋለን ከፊት ሲባል ቀርመን የምንጽፈው ማለት ነው ስለዚህ ከባ በፊት ኑነ ሳኪናና ተንዊን ከመጣ እንገለብጣቸዋለን ማለት ነው ናም ማምሲረቱ ذلك የዛም ሳያው ምንድነው ይላል ምሳሌው عند ኑን ብንመለከት ሚን ከሊመተይን ከሁለት ቃላቶች ሚን ባዕድ አሁን ሚን ባዕድ ነበር ይችን ወደ ምን እንገለባታለን ወደ ሚም ገለበጥናት ማለት ነው ባጭር መገለበጥ ማለት ነው ሚን ባዕድ ነበር ግን ይሄን አንለም እንግዲያ እንገለብጠዋለን ማለት ነው ምን ብለን ሚን ባዕድ ብለን እንገለብጠዋለን ማለት ነው ይሄ ነው ኢቅላብ ተብሎ የሚጠራው ይላችኋል نعم ኢቅላብ ብለን የምንጠራው ይሄንን ነው ሚን ከሊመተን ስናይ ለምሳሌ ምሳሌ عند ኑን ብንመለከት ሚን ከሊመተን በሁለት ቃላት ላይ ሚን ባዕድ ሚን ከዛ ኑነ ሳኪና መጣ ከዛ ቀጥሎ መጣ ባ ወይም ከባ በፊት ኑነ ሳኪና መጥቷል ስለዚህ እንገለብጠዋለን ሚን ባዕድ ብለን ማለት ነው ወሚን ከሊመቲን በአንድ ቃል ላይ ስንመለከት ዩንቢቱ ለኩም ዩንቢቱ ነበር ግን እንገለብጣታችን ወደ ኑነ ሳኪና ወደ ናም ወደ ሚም ገለብጣታለን ማለት ዩንቢቱ ለኩም እንደዚህ ومثال التنوين تنوين ብንመለከት سميع بصير አሁን ሰሚዑን በሲሩን ነበር በይዛር ግን እሳቺ ከባ በፊት ተንዊን ስለመጣ እንገለብጣለን ሰሚዑን በሲር በዚህ ላይ ማለት እንደዚህ ሌላው አሊሙን ቢማ ካኑ የክዚቡን አሊሙን ቢማ ይችንም እንገለብጣታለን ማለት ነው ስለዚህ ይሄ ነው ናም ኢቅላብ ተብሎ የሚጠራው ባጭር ይሄ ነው መገልበጥ ብለን የምንጠራው ማለት ነው ስለዚህ የኢቅላብ ህግ